ሱባኤ የሚያዘው ስለማን ነው? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ፍልሰታ፣ ጾመ ፍልሰታ፣ ሱባኤ ፍልሰታ፣ ጾመ ማርያም በሰላም በጤና አደረሰን አደረሳችሁ። ይህ ወቅት ለጾመ ፍልሰታ ወይንም ለጾመ ማርያም ለሱባኤ እየተዘጋጀን ያለንበት ሰዓት ነው። እየተዘጋጃችሁ ሱባኤ ልትገቡ፣ ልትጾሙ፣ ልትጸልዩ፣ ልትሰግዱ፣ ስለ እግዚአብሔር ልትሰሙ፣ እመቤታችን ዘንድ መጥታችሁ ክብር ልታገኙ የተዘጋጃችሁ በሙሉ እንግዲህ ራስን ማዘጋጀት ከሁሉ ይበልጣል። የቀሩ ጥቂት ቀናት ናቸው ለነሐሴ 1። ከነሐሴ 1 ጀምሮ የእመቤታችን ሱባኤ ነውና ሱባኤ እንገባለን። እንግዲህ ሱባኤ መግባት ወይንም ሱባኤ መያዝ ምን ማለት ነው የሚለው ነገር ጥቂት ነገር ወደ እናንተ ላደርስ ነው የፈለኩት። ሱባኤ ማለት ያው እንደሚታወቀው በ7 ቀናት አንዴ 7 ቀን ሲሞላ አንድ የሚባል ስለሆነ ሱባኤ ይዞ መጸለይ አለ። ሱባኤ ይዞ እግዚአብሔርን ማነጋገር፣ ድንግል ማርያምን ማነጋገር፣ በረከተ ጻድቃን ወሰማዕታትን ማግኘት አለ። ሰው ሱባኤ የሚገባው ስለ ድንግል ማርያም አይደለም። ሱባኤ የሚገባው ስለ እግዚአብሔር አይደለም፣ ስለ ራስ ነው። ስለ ራስን ከእግዚአብሔር ለማስታረቅ ራስን ከእግዚአብሔር ጋር ለማገናኘት ነው ሱባኤ የሚገባው። ወይንም ደግሞ ስለ ተጎዳ ሰው ከእግዚአብሔር ስለተለየ ሰውም ሱባኤ ይገባል። ከእግዚአብሔር ተለይቶ የሚኖር ሰው፣ ከሃይማኖት ወጣ ብሎ የሚኖር ሰው፣ ማስተዋል አቅቶት የሚኖር ሰው ተመልክተን እግዚአብሔር ሆይ እሱን እስከምትመልስልኝ እጸልያለሁ ተብሎ የሚጸለይ ጸሎት ነው ሱባኤ ማለት። ሱባኤ ማለት በጸሎት ነው የሚከናወነው፣ በስግደት ነው የሚከናወነው፣ እግዚአብሔርን በማነጋገር ውስጥ የሚከናወን ማለት ነው ሱባኤ ማለትና ሌላው ደግሞ ስለ ሀገራችን ኢትዮጵያም ሱባኤ ይገባል። ስለ ሀገር፣ ስለ ኢትዮጵያ፣ ስለ ሰላሟ፣ ስለ ነጻነቷ፣ ስለ አንድነቷ፣ አንድነት እንዳይጠፋ፣ ህብረት እንዳይጠፋ፣ ሰላም እንዳይጠፋ፣ መለያየት እንዳይፈጠር፣ እርስ በርስ መጎዳዳት እንዳይፈጠር ስለ ሀገርም ስለ መሪም ስለ ተመሪም ሱባኤ ይገባል። ስለ መሪዎችም ይጸለያል። ስለ መሪዎችም መጸለይ ነው፣ መጥላት አይደለም፣ ማንቋሸሽ አይደለም፣ ማማት አይደለም፣ ማጥላላት አይደለም፣ መስደብ አይደለም። መስደብ አያስተካክልም፣ ማማትም መተቸትም አያስተካክልም። ሁሉን ነገር የሚያስተካክል እግዚአብሔር ስለሆነ ስለ መሪዎችም ሱባኤ ይገባል። ስለ ተመሪዎችም አስተውለው እንዲመሩ ሱባኤ ይገባል። እንዲያውም የኢትዮጵያ ኦርቶዶክስ ቤተክርስቲያናችን እኮ ጸልዩ በእንተ ንጉስ፣ ስለ ንጉስ ጸልዩ ይላል። ጸልዩ በእንተ ሀገር፣ ስለ ሀገር ጸልዩ ይላል። ሀገር ማለት ሰዎች ስለሚኖሩባት፣ ንጉስ ማለትም ደግሞ ሀገር ስለሚመራ፣ ንጉስ ማለትም ደግሞ መሪዎች ሀገርን ስለሚመሩ ስለ መሪዎችም ይጸለያልና ጸሎትን የሚቀበል ደግሞ እግዚአብሔር ጠማማውን ሁሉ ያቃናል። እኛ ክፎች ስንሆን መሪዎች ይከፉብናል። እኛ መልካሞች ስንሆን ደግሞ እግዚአብሔር መልካም ነገርን ይሰጣልና ሰውን ሁሉ አይምሮውን አስተካክሎ መሪውን በትክክል እንዲመራ የሚያደርግ እግዚአብሔር ስለሆነ፣ የሚገልጽ እግዚአብሔር ስለሆነ፣ አመራርን የሚገልጽ እግዚአብሔር ስለሆነ በምድር ላይ አንዱ መሪ አንዱ ተመሪ እንዲሆንም ያደረገ እግዚአብሔር ነው። እርስ በርስ ተመራርቶ መኖር እንዲቻልም ያደረገ እሱ ነው፣ የሰራልን እሱ ነው። በእነ ሙሴ ዘመን በተዋረድ እንዴት አድርገው ሰዎች አንዱ አንዱን እንደሚመራ አይታችኋል። በአስተዳደሩ ዓለም የተማራችሁ ያነበባችሁ ታውቁታላችሁና ስለዚህ ሱባኤ የሚገባው ስለ እግዚአብሔር አይደለም፣ ስለ ድንግል ማርያም አይደለም፣ ስለ ጻድቃን ሰማዕታት አይደለም፣ ስለ ራሳችን ነው። ሰው ስለ ራሱን ከእግዚአብሔር ጋር ለማስታረቅ ራሱን ከራሱ ጋርም ለማስታረቅ ስለ ሀገር ሰላም ስለ ጎደለባቸው፣ ስለ አጡ፣ ስለ ነጡ፣ ስለ ተራቡ፣ ስለ ተጠሙም የሚበሉትን የሚጠጡትን ስጣቸው ብሎም ይጸለያል። ሱባኤ ይያዛል። ይሄም ምክንያቱም ሁሉ ነገር የእግዚአብሔር እጅ ሰፊ ስለሆነ ከእግዚአብሔር እጅ የሚገኝ ሰፊ ነገር ስላለ እደ እግዚአብሔርን ለመጠበቅ ከእግዚአብሔር እጅ ለማግኘት ከሰው እጅ ላለመጠበቅ ከእግዚአብሔር እጅ ሲገኝ ሰፊ ነው፣ ከሰው እጅ የተገኘ ነገር ትንሽ ነው፣ ከእግዚአብሔር የሚገኝ ብዙ ነው። ስለዚህ ሱባኤ ማለት ሱባኤ ስንገባ ለእግዚአብሔር የገባን እንዳይመስለን፣ ስለ ድንግል ማርያም የገባን ሳይሆን ስለ ራሳችን። እሷ ከሁሉ በላይ ናት፣ ክብሯ ከፍ ያለ ነው እመቤታችን ቅድስት ድንግል ማርያም። ስለዚህ ስለ ራሳችን ሱባኤ እንደምንገባ እንድናውቅ፣ ስለ ኃጢአታችን ስለ በደላችን ሱባኤ እንደምንገባ እንድናውቅ፣ ስለ በደል ነው ስለ ኃጢአታችንና
ስለ ክፋታችን ስለ መተላለፋችን ነው ሱባኤ የምንገባው። እግዚአብሔር ሆይ በድዬሃለሁ፣ አሳዝኜሃለሁ በማወቅም ባለማወቅም በስተትም በድፍረትም እያል እየተናገርን ሱባኤ የምንገባበት ማለት ስለሆነ ሱባኤ የሚያዘው ስለ ራስ ነው። እነ ነብዩ ዳንኤል ሱባኤ ይዙ ነበረ። ቅዱሳን አባቶቻችን ሐዋርያት ቤተ መቅደስ ለመስራት ሱባኤ ይዘዋል። እነ ሙሴ በደብረ ሲና ሱባኤ ይዘው ቆይተዋል። እነ ሕዝቅኤል በቀኝ ጎናቸው ተኝተው ሱባኤ ይዘው ኖረዋል። እና አቡነ ተክለ ሃይማኖት በሱባኤ ኖረዋል። እና አቡነ ገብረ መንፈስ ቅዱስ በሱባኤ ኖረዋል። አባቶቻችን በሱባኤያቸው ስለ ኃጢአታቸው ስለ በደላቸው ስለ መተላለፋቸው ሱባኤ ሲይዙ ብዙ ነገር አግኝተዋል። እኛም ደግሞ አሁን ለስጋዊ ነገርም አይደለም ለመንፈሳዊ ነገር ነው ቅድሚያ መስጠት። ለመንፈሳዊ ነገር ቅድሚያ ሰጥተን ብንጾም ብንጸልይ ሱባኤ ብንገባ መንፈሳዊ ህይወታችን ሲስተካከል ስጋዊ ህይወታችንም ይስተካከላልና የነፍሳችን ለስጋችን ስለሚተርፍ የስጋችን ለነፍሳችን እንዲተርፍ ሳይሆን የነፍሳችን በረከት ለስጋችን እንዲተርፍ ቅድሚያ ነፍሳችንን ከእግዚአብሔር ጋር ማስታረቅ ያስፈልጋል። እግዚአብሔር ጋር ተገናኝተን መልካም ሱባኤ ይዘን በረከት የምናገኝበት ሱባኤ እንዲያደርግልን እግዚአብሔር አምላካችን በረከቱን ያድለን። የቀሩ ጊዜያት 7 ቀናት ናቸው የሚቀሩት። እነዚህ 7 ቀናት የመዘጋጃ ቀናት ስለሆኑ ይልቁኑ የምትችሉ ሱባኤ ገብታችሁ መጸለይ፣ የማትችሉ ደግሞ በመመላለስም ይቻላል። እየተመላለሱ የሚችሉትን ኪዳን ላይ መገኘት የሚችል ኪዳን፣ ሰዓታት ቆሞ ቀን መስራት የሚችል ደግሞ እንደዛው። ሌላው ደግሞ ምህላ ላይ ተገኝቶ ማታ ጸሎት ላይ ተገኝቶ ለምሳሌ ታይካ ነገስት በአታ ለማርያም ገዳማችን ከቅዳሴ በኋላ ትልቁ ምህላው ጸሎቱ ያለው ማታ ስለሆነ ከስራ ተወጣውም መጥቶ ከስራ በተወጣበት ጊዜ ተገኝቶ መጸለይ መስገድ ስለሚቻል በመመላለስ የምናደርገው አለ። ጠቅለን ገብተን ደግሞ ሱባኤ ገብተን የምናደርገው አለ። የትም ሆነን ግን ሐሳባችን የሱባኤ ሐሳብ እንዲሆን ያስፈልጋል ማለት ነው። እግዚአብሔር ከሁላችን ጋር ይሁን።